ሰቅሎ ማለፉ ቀርቶብኝ ማለፉ ራሱ በተገኘልኝ የምትሉ ተማሪዎች ከሆናችሁ እንኳን ደህና መጣችሁ። ይሄ ቪዲዮ ለእናንተ። ሰላም እንዴት አላችሁ? መሳይ ነኝ። እንኳን ወደ ቻናል መጣችሁ። ዛሬ ማካፍላችሁ ሐሳብ ደግሞ ምንድነው ኢንትራንስን ሰቅሎ ማለፉን ትታችሁ ማለፉን ብቻ እየተመኛችሁ ያላችሁ ተማሪዎች ከሆናችሁ ይሄም ደግሞ መጀመሪያ መካከለኛ ተማሪ ሆናችሁ ደግሞ አስቀድማችሁ ይሄን ያክል በትምህርታችሁ ሲሪየስ ማትሆኑ ተማሪዎች ከሆናችሁ አብዛኛው ጊዜ የሚያሳስባችሁ ስለማለፉ ብቻ ነው ማለት ነውና በአሁን ጊዜ ደግሞ ማለፉ ራሱ እንደ ትልቅ ነገር እየተነሳ ስለሆነ ማለፍ ብቻ ነው የምፈልገው ያላችሁ ከሆነ ማወቅ አለባችሁ ብዬ የማስባቸውን ሐሳቦች አካፍላችኋለሁ። ስለሚጠቅማችሁ እስከመጨረሻው መቆየት እንዳትረሱ። የማካፍላችሁ 3 ሐሳቦችን ብቻ ነውና እነዚህን ሐሳቦች በደንብ ካብሰለሰላችሁና እንዴት ነው የምትፈጽሙበትን የምታደርጉበትን ወይ በደንብ ካሰባችሁበትና ካደረጋችኋቸው የምሬን ነው የምላችሁ ታልፋላችሁ። ማለት ይሄ ስለሰማችሁ ብቻ አይደለም፣ ስለሰማችሁ ብቻ ሳይሆን እነዚህን የምነግራችሁን 3 ነገሮች ሰምታችሁ በደንብ አሰላስላችሁ ከተገበራችኋቸው በጣም ይረዳችኋል ብዬ የማስባቸው ናቸው። ለምንድነው ይሄን ያክል ውጤት ሰቅላችሁ ምናምን ያላልኩት? እኔ ወደ ዩኒቨርሲቲ ስገባ ማለትም ኢንትራንስ ውጤትን ወደ ዩኒቨርሲቲ የሚያስገባኝን ውጤት ሳመጣ ጀስት የሚያስገባኝን ውጤት ነው። ይሄን ያክል ከፍተኛ ውጤት ስላላመጣው እኔ የሰራሁትን ያክል ነው የምነግራችሁ። እንደዚህ ስላችሁ ደግሞ ይሁን ለሰራሁት ውጤት ወይ ደግሞ ትንሽ ነው ምናምን ጀስት ብዙም ደስ የሚል ነገር አይደለም ምናምን ብዬ ለምላችሁ ነገር ምንም አይነት ኤክስኪውዝ መስጠት አልፈልግም። ምንም አይነት ሰበብ መስጠት አልፈልግም። በምንም አይነት ሁኔታ ውስጥ ብሆን በምንም አይነት ሁኔታ ውስጥ ሆኜ ኤግዛሙን ብወስድ እኔ ነኝ በቃ የሰራሁት እኔ ነኝ። ከዛም በላይ መስራት ይችል ነበር። በቃ ምንም ቢሆን ምንም እኔ ነኝ። የተወሰነ ያክል በፈተናው ጊዜ የነበረኝ ነገር ሼር አድርጋችኋለሁ። ምክንያቱም ብቻ በዚህም አይነት ሁኔታ ውስጥ የምትኖሩ ልጆች ልትኖሩ ስለምትችሉ የተወሰነውን ሼር አድርጋችኋለሁኝ ማለት ነው። እኔ የተማርኩት የመንግስት ትምህርት ቤት ነበር እና እንደምታውቁት የመንግስት ትምህርት ቤት የተወሰኑትን ብታገኙ ነው ይሄን ያክል ትኩረት የሚሰጡትን ትምህርት ቤቶች ማለት ነው። በጣም የተወሰኑትን ብታገኙ እሱም በቃ አንዳንድ ጥሩ የሚባሉ መምህራን ያሉበት ትምህርት ቤት ከሆነ ነውና እግዚአብሔር ይመስገን በእኛ ትምህርት ቤት ጥሩ መምህራን አጋጥመውኝ ነበር። እንደዛም ቢሆን ግን በአካባቢያችን ላይ በነበረው የተወሰነ ችግር ትምህርታችንን በአግባቡ እየወሰድን አልነበረም። ማለት መስከረም፣ ጥቅምት፣ ህዳር፣ ታህሳስ ውስጥ እንደዛ ነው የጀመርነው። የምሬን ነው ብላችሁ 12ኛ ክፍል ትምህርት አዲሱ ካሪኩለም እኛ 12ኛ ክፍል እያለን የመጣውና በዛ ሰዓት መስከረምም አልጀመርንም፣ ጥቅምትም አልጀመርንም፣ አይ ቲንክ ህዳር ራሱ አልጀመርንም እና ያን ያክል ገፍተን ነበር የነበረውና ትምህርት ሳንወስድ ማለት ነው። ትምህርት ቤት ምናምን ሳንሄድ በቃ ተቋርጦ ሲጀመርም አልጀመርንም እና በቃ ትምህርት ተቋርጦ ያን ያክል ጊዜ ቤት ተቀምጠን ነበርና አስቡት። በዛን ያክል ሁኔታ ሆናችሁ የማንበብ ይሄ ሞራሉ ራሱ አይመጣላችሁም። እንደገና ደግሞ ተማሪዎች የሚያወሩት ሌላ ትርፍ ንግግር አለና ብቻ የሚያስጠላ ጊዜ ነበርና በዛ ሰዓት ደግሞ ኢንትራንስ የምትወስዱበት አመት ላይ እንኳን ሳትማሩና እንደዛ አይነት ሙድ ውስጥ ገብታችሁ ይቀርና እየተማራችሁ ራሱ በዙሪያችሁ ኢንስፓየር የሚያደርጉ ልጆች እያሉ ራሱ በጣም መጥፎ ሁኔታ ውስጥ ወይ ደግሞ ይሆናል አይደለ ጭንቀት ውስጥ የምትገቡበት አይነት አመት ነው የሚሆንላችሁ 12ኛ ክፍል ማለት ነውና እኔ ደግሞ በእንደዛ አይነት ሁኔታ ውስጥ ነበርኩኝ። ለዛውም የመንግስት ትምህርት ቤት ለዛውም ደግሞ አርፍደን ጀምረን ነው በቃ ኦልሞስት ግማሽ አመት ላይ እኮ ማለት ነውና እንደዛ ነበረ የነበረውና ምናልባት ይሄን ቪዲዮ እያያችሁ ያላችሁ ተማሪዎች የመንግስት ትምህርት ቤት ተማሪ ከሆናችሁ ከኛ ትምህርት ቤትም ልጆች አልፈናል። ይሄን ያክል ማለት ብቻ ልጆች ከኛ ትምህርት ቤትም አልፈናል። ስለዚህ ኖርማል ነው። ይሄን ያክል የመንግስት ትምህርት ቤት ነኝ ምንም አይነት ኤክስኪውዝ መስጠት አትችሉም። ባይ ዘ ወይ ራሳችሁም በራሳችሁ አጥንታችሁ ያላስጠኝም ያላስተማሪ አጥንታችሁ ማለት ትችላላችሁ። ላለማለፋችሁ ወይ ደግሞ ጥሩ ውጤት ለማምጣታችሁ ምንም አይነት ኤክስኪውዝ መስጠት አትችሉም እና በአጠቃላይ የምላችሁ ፈልጌ ነው በምንም አይነት ሁኔታ ውስጥ ብትሆኑ ኢንትራንስን እንዴት ነው በኋላ ባላልፍ እንኳን በዚህ ምክንያት አላለፍኩም ብዬ መናገር እችላለሁ ብላችሁ ማለት አትችሉም። ምንም አይነት ሰበብ እና ምክንያት መስጠት አትችሉም ልላችሁ ፈልጌ ነው። ምክንያቱም እኔ ከዚህም በላይ ፐርሰናሊ ብዙ አይነት ነገሮች ነበሩብኝና ነገር ግን እነዛን ሁላ ነገሮች ብቻ ሁሉንም ነገር ዲቴል ገብቼ ሼር ላደርጋችሁ አልፈልግም እና ከዛ ከትምህርት ቤቱ ጉዳይ ውጪ ትምህርት በጊዜ ካለመጀመራችን እና ጉዳይ ውጪ ሌላም ነገሮች ነበሩ። ነገር ግን እግዚአብሔር ይመስገን
አልፌያለሁ። እኛ ክል ደግሞ በአንድ ነጥብ ነው ያለፈችው ምናምን ብላችሁ አታስቡ እሺ። ማለት መጥፎ የሚባል ውጤት አይደለም ያመጣሁት እና ለምንም ምክንያት ይሁን በምንም ምክንያት ዩኒቨርሲቲ መግባት ፈልጋችኋል እና ለመግባት ደግሞ እነዚህ ነገሮች ማድረግ አለባችሁ። ብዙ አወራሁኝ መሰለኝ አይደለ? ወደ 3 ሀሳቦች ልግባ። የመጀመሪያው ሀሳብ ምንድነው? ማንንም አትስሙ እሺ። ማንንም አትስሙ። በቃ ጀስት ራሳችሁን ብቻ ስሙ። በቃ ፎከስ ኦን ዩር ስተዲ። በቃ ሌላ ነገሩን ሁላ ኢግኖር አድርጉ። የሰዎችን ወሬ ኢግኖር አድርጉ። አሁን ባላችሁበት ሁኔታ እየተፈጠሩ ስላሉ ነገሮች ምናልባት አዲስ ነገር እኔ በ12ኛ ክፍል እያለሁ የተፈጠረ አዲስ ነገር ሊፈጠርባችሁ ይችላል። ትምህርታችሁን በትክክል መከታተል ሊያቅታችሁ ይችላል። በግል ደግሞ በቤተሰብ ደረጃ ብቻ በግላችሁም የተለያዩ ችግሮች ሊፈጠሩባችሁ ይችላሉ። ብቻ ብዙ ነገሮች ሊፈጠሩ ይችላሉ እና በቃ እነዛ ነገሮች በተቻላችሁ አቅም ኢግኖር ለማድረግ ሞክሩ። እንደገና ደግሞ እነዛ ነገሮች ሲፈጠሩ ብዙ አይነት ሰዎች ጫጫታ ምናምን አለ ማለት ብዙ ትርፍ ንግግር ምናምን ሊነገር ይችላልና እነዛን ነገሮች ሁላ አትስሙ። በቃ ኢቨን ሁኔታዎችን ራሱ አትስሟቸው። በተቻላችሁ አቅም ራሳችሁን ሰብሰብ አድርጋችሁ ጥናታችሁ ላይ ብቻ ፎከስ ለማድረግ ሞክሩ። ምክንያቱም እነዛ ሁኔታዎች እናንተ አይበለውና ኢንትራንስን ወድቃችሁ ኢንትራንስን ከወደቃችሁ በኋላ ሰው እንዴት ሆነልሽ ተብላችሁ ስትጠየቁ አይ እንደዚህ ሆኜ እኮ በዚህ ምክንያት እኮ ምናምን አላለፍኩም ብትሉ ማንም ነው የማይሰማችሁ። ስለዚህ እነዛን ሁላ ሁኔታዎች ጀስት አሁን ነው ያሉት እና በቃ ኢግኖር አድርጓቸው። ከሆነ ጊዜ በኋላ ሁኔታዎቹ ከእናንተ ጋር ስለማይቀጥሉ በቃ በተቻላችሁ አቅም ሁኔታዎችን ኢግኖር ለማድረግ ሞክሩና ትኩረታችሁን ሁላ ጥናት ላይ ለማድረግ ሞክሩ። ማንንም አትስሙ ስላችሁ ተማሪዎችን አትስሙ፣ የሰፈር ወሬን አትስሙ። እንደገና ደግሞ ዩቲዩብ ላይ ምናምን ለቪው ብለው ይሆናል አይደለም ይሆን የሚያስፈራ የሚያስደነግጥ ነገር መረጃዎችን ምናምን አሁን በጣም ብዙ ነገር እየተቀየረ ስለሆነ በትምህርቱ ዓለም የሆነ የማይሆኑ ሀሳቦችን ሼር የሚያደርጉ ዩቲዩበሮች አሉና በቃ ኢቭን እነሱንም አትስሙ። በተቻላችሁ አቅም ዩቲዩብ ላይ የምታዩት ቪዲዮ ስለ ትምህርታችሁ ይሁን ብቻ በተቻላችሁ አቅም ራሳችሁን ከተለያዩ ኔጌቲቭ ሀሳቦች ለመሰብሰብ ሞክሩ። ምክንያቱም ተማሪዎችም ማለት ኦልሬዲ ተስፋ የቆረጡ ተማሪዎች ከሆኑ በዙሪያችሁ ያሉት ማንም ሰው ቢሆን እንደምታልፉ አይነግሯችሁም እና በተቻላችሁ አቅም ከነዛ ሰዎች ለመራቅ ሞክሩ። ከምትሰሙት ነገር ለመቆጠብ ሞክሩ። ምክንያቱም የምትሰሙት ነገር በራሱ አእምሯችሁ ላይ ኢፌክት ስለሚኖረው በምታነቡ ሰዓት ደስ አይላችሁም። የምታነቡት ነገር የሆነ በቃ አለ አይደለ መጀመሪያ የገባችሁ ነገር ወላ አሁን ድጋሚ ስታዩት ይጠፋባችኋል ነገር እና በተቻላችሁ አቅም ከምትሰሙት ነገር ተቆጠቡ። እና የሆነ አዳዲስ ነገር ወይኔ ምን ተፈጠረ ምን ወጣ አሁን ደግሞ ምን አይነት መረጃ መጣ ምናምን የሚሉትን ጫጫታዎችን ወደ ጎን አድርጉ እሺ፣ አትስሟቸው። እና ዘንድሮ ደግሞ 12ኛ ክፍል ተማሪ ከሆናችሁ ያላችሁ ጊዜ ጥቂት ነው ማለት እየቀነሰ ስለሚሄድ ቀናችሁን በአግባቡ ለመጠቀም ሞክሩ። በእያንዳንዱ ቀኖቻችሁ የተለያየ ነገር ሊገጥሟችሁ ይችላል። የምሬን ነው ብላችሁ እኔ ፐርሰናሊ ሁሉም ነገር ሼር ማድረግ ስለማልፈልጋችሁ ነው ብያችሁ ነው እንጂ የምሬን ነው ብላችሁ በእያንዳንዱ ቀን ይሄ ለጥናት ብዬ ያወጣኋቸውን በቃ ስኬጁሌን የሚያበላሽብኝ ለእያንዳንዱ ነገር የሆነ ነገር ይፈጠርብኝ ነበርና እናንተም ጋር እንደዛ ሊሆን ይችላል። ስኬጁላችሁን አውጥታችሁ ነገር ግን በዛ ባወጣችሁት ፕላን እና ስኬጁል እንዳትመሩ የሚያደርጓችሁ ብዙ ነገሮች ሊፈጠሩ ይችላሉ። ነገር ግን የምታስቀይሙት ሰው ካለ አስቀይሙ። ለጥናታችሁ ስትሉ ላወጣችሁት ፕላን ስትሉ ታስቀይሙት ሰው ካለ አስቀይሙ። በቃ ምክንያቱም ማለፍ አለባችሁ ኢንትራንስን ማለፍ አለባችሁ እና በቃ ጓደኞቻችሁን ከሆኑ የሆነ ቦታ እንሂድ ብላችሁ እናንተ ግን የምታጠኑበት ሰዓት ሊሆን ይችላል። አሁን 12ኛ ክፍል ከሆናችሁ ደግሞ ጊዜያችሁን በአግባቡ ተጠቀሙ እሺ። ምክንያቱም ብዙ ማንበብ ያለባችሁ ነገር አለ፣ ብዙ ማየት ያለባችሁ ቪዲዮዎች አሉ፣ ብዙ መማር ያለባችሁ። አሁን ለምሳሌ ዩቲዩብ ላይ ራሱ ስመጡ ቅድም ላይ ላለማለፋችሁ ምንም አይነት ኤክስኪውዝ መስጠት አትችሉም ብያችኋለሁኝ አይደለ? ለምን እንዳልኳችሁ ልንገራችሁ። አንደኛ ዩቲዩብ አሁን በጣም የእናንተን ኢንትራንስ ማለፍ እንደራሳቸው ስራ ወስደው የሚሰሩ በጣም ብዙ ዩቲዩብ ቻናሎች አሉ። እና አሁን በዛ ሰዓት 12ኛ ክፍል እያለሁ የምሬን ነው የምላችሁ በቃ ዩቲዩብ
በቃ ትምህርት ቤቴ ነበረ። መጀመሪያ አካባቢ መስከረም ጥቅምት ምናምን የማንበብና የማጥናት ሞራላችሁ ምናምን ብዙ ማለት እኔ በነበርኩበት ሁኔታ ያው ትምህርት ምናምን ጭራሽ እንዴት ሊሆን ነው የኛ ነገር ቀጣይ ዓመት ነው የምትወስዱት ምናምን የሚባል ወሬ ነበርና እንደውም በቃ ሞራላችሁ ውድቅ ነበር ያለው አብዛኞቻችንና በዚህ አይነት ሁኔታ ውስጥ ያለው ዩቲዩብን በተቻለኝ አቅም ለማየት ሞክራለሁ። ዩቲዩብ ላይ ያሉ ቻናሎችን ኢንትራንስ እንዴት ማለፍ ይቻላል እና ለኢንትራንስ እንዴት ማጥናት ትችላላችሁ፣ ከዛም አልፎ ተርፎ ደግሞ ትምህርቶችን እያንዳንዱ ቶፒኮችን ከኢንትራንስ ጥያቄ አወጣጥ ጋር አንድ ላይ አድርገው የሚያስተምሩት እንደገና ደግሞ ያለፉ አመቶችን ጥያቄ የሚሰሩት በጣም ብዙ ቻናሎች አሉና እነዛን ቻናሎች በጣም ነበር ሰዓቸው የነበረው ይመር በየቀኑ ማለት ነው። በየቀኑ አትሊስት 2 ቻናሎችን 3 ቻናሎችን ዴዲኬትድ ሆኜ ስከታተልና ሳይ ነበር። ጥያቄዎችን ሲሰሩ ሳይ ነበር። ደጋግሜ ስመለከት ነበር። ኦሬዲ ተስፋ የቆረጡ ተማሪዎችን ከመስማትና ከነሱ ጋር አውራችሁ አይቻለም መራ ኢንትራንስ ምናምን እያላችሁ ወሬ ከማብዛት ሂዱና ዩቲዩብ ላይ ቁጭ በሉ። ዩቲዩብ ላይ ያሉ ቪዲዮዎችን ተመልከቱ። የምሬን ነው ብላችሁ አሁን እዚህ ላይ ጊዜያችሁን ካጠፋችሁ ይሄ እዚህ ጋር አጠፋችሁት ጊዜ መልሶ ይከፍላችኋል። ስለዚህ ዝም ብለው የማይሆን ንግግር ኔጌቲቭ ወሬዎችን ከሚያወሩት ተማሪዎች ጋርና ሰዎች ጋር ሆናችሁ ወሬ ከማውራት ይልቅ ጊዜያችሁን ተጠቀሙ። በአጠቃላይ የመጀመሪያው ሐሳቤ ብዙ ነገር ውስጥ ገባሁት፣ ግን ማንንም አትስሙ። እሺ። ሁለተኛው ሐሳቤ ደግሞ የራሳችሁን የጥናት ሜተድ ተከተሉ። follow your study method የራሳችሁን ማለት ነው። እኔ በዛ ሰዓት ምን አይነት ማን እና 12ኛ ክፍል በነበርኩበት ሁኔታ በጣም ውዝግብ ውስጥ ነበርኩኝ። ምክንያቱም ሁሉም ተማሪዎች የራሳቸውን የሆነ ስተዲ ሜተድ ነበር የሚያወሩት በምንገናኝ ሰዓት። ባይ ዘ ዌይ 12ኛ ክፍል እያለሁ ማለት ነው እንዴት ነው ከሚያጠኑ እና የሆነ ስለ ኢንትራንስ ይሄ ለማለፍ ከሚሉ ከሚጥሩ ከሚተጉ ተማሪዎች ጋር ነበር በተቻለኝ አቅም ጊዜ ሳሳልፍ የነበረው። ኢቭን ክላስ ውስጥ ራሱ ጥያቄ ምናምን ሲሰሩ ነበር እና በቃ ብቻ ከነሱ ጋር ነው ግንኙነቴ እና ግን ማለት ነው የምር እኛ ግቢ ራሱ በጣም ከግማሽ በላይ አይደለም 75% ከ75% በላይ ኔጌቲቭ ነገር ነበር ስለ ኢንትራንስ የሚናገሩት። ኢቭን እናንተ አልፋሉ ብላችሁ ስትሰሩ ራሱ የሆነ ማይሆን ነገር ነበር የሚያወሩባችሁና እኔ በቃ 25% ራሱ የሚሞላው አይመስለኝም። ግን ልበልና 25% ከሚሆኑ ተማሪዎች ጋር ነው እንዴት ነው ግንኙነት ሳርጌ የነበረው ማውራቸው እነሱን ነው። ጥያቄዎች ምናምን ያመጣሉ ምናምን እንሰራለን እንደዛ ነገር ነበርና በዛ ሰዓት የሚነሳው ነገር ምንድነው ሁሉም የራሱን የሆነ ስተዲ ሜተድ ነበር ሲናገር የነበረው እንዴት እንደሚያጠና ምናምን። ኢቭን ሰዓቶች ራሱ የሚያጠኑበት ሰዓት የሚያጠኗቸው መጽሐፎች ምናምን እኛ በዛ ሰዓት ያለንም ጊዜ ትንሽ ስለነበር በቃ ከየሁሉም የሆነ ነገር ወስጄ በራሴ ላይ አፕላይ አደርጋለሁ ማለት አትችሉም። ምክንያቱም ያላችሁ ጊዜ በጣም ትንሽ ስለሆነ ያለን ጊዜ በጣም ትንሽ ስለነበረ የራሴን ስተዲ ሜተድ መከተል ነበረብኝ። ነገር ግን በዛ ሰዓት እንዴት ነው ያወዛግባቸዋል። ይሄንንም ያንንም ምናምን ስትሰሙ ኡጋድ እኔ ተሳስቼ ነው እንዴ እኔ በዚህ መንገድ ማጥናት የለብኝም ምናምን ትላላችሁ። እኛ በነበርንበት ጊዜ 12ኛ ክፍል ነው አዲሱ ካሪኩለም የመጣውና የ9 10 እና 11 የበፊቱን ካሪኩለም ነው የምናጠናው እና 12 ደግሞ የኛን ማለት ነውና እዛ ጋም ሪሌትድ የሚሆኑ ቶፒኮች ነበሩና ከነዛም አንፃር ብቻ ለራሳቸው እንደሚመቻቸው አድርገው ያውጡ ነበር የጥናት ሜተዳቸውን። እኔም የራሴን አውጥቼ ነበር። ግን እንዴት ነው አንዳንዴ የራሳችሁ ዝቅ ያለ መስሎ ይታያቸዋል። ወይኔ አብሶ ደግሞ ከናንተ በትምህርት ምናምን በደረጃ ምናምን በጣም ጎበዝ የሚባሉ ተማሪዎች ሲያወሩ ከሰማችሁ ወይኔ እኔ ተሳስቼ ይሁን እንዴ ምናምን ትላላችሁ። ኖ እንደዛ አይደለም። የራሳችሁን ተከተሉ። ምክንያቱም የራሳችሁን አቅም የምታውቁት እናንተ ስለሆናችሁ። ለምሳሌ 9ኛ ክፍል በደንብ ተምራችሁ 10ኛ ክፍል እያለመጣችሁ አልፋችሁ ሊሆን ይችላል። 11 ተምራችሁ 12ኛ ክፍል ደርሳችሁ ሊሆን ይችላል። ስለዚህ የእናንተን የምታውቁት እናንተ ናችሁ። ሜቢ እኮ እነሱ ከ9ኛ ክፍል ጀምሮ አድፍጠው ተምረው አጥንተው ደረጃ እየሰቀሉ የመጡ ተማሪዎች ሊሆኑ ይችላሉ። ስለዚህ እናንተ እንደራሳችሁ አጥኑ። እሺ የራሳችሁን ሜተድ ብቻ ተከተሉ። የ9ኛ ክፍልን አሁን አላውቅም ከ9 ጀምሮ ነው አይደለ? ይሆናል እንደዛ ነው የሚሆነውና ሜቢ ከ9 ጀምሮ ከሆነ
9 10 11 12 አይደለ ሰው እነዚህን የ4 ዓመት ትምህርቶች እናንተ የ10ኛ ክፍሉን በደንብ ተምራችሁ በደንብ አጥንታችሁ ነገር ግን የ9ኛ ክፍሉን ጀስት ዝም ብላችሁ ያለፋችሁ ከሆነ የ9ኛ ክፍሉን ማየት አለባችሁ ማለት ነው። 12 ደግሞ ማን ነው 11ን በደንብ አይታችሁ 10 እና 9 ላይ ደግሞ ዝም ብላችሁ ነገር ከሆናችሁ 10 እና 9 በደንብ ማየት አለባችሁ። ስለዚህ እንደራሳችሁ እሺ የምታጠኑባቸውን ሰዓት ጠዋት ይሁን የምታጠኑት ማታ ይሁን የምታጠኑት እንደገና ደግሞ የትኛው ክላስ ላይ ትኩረት ያደርጋችሁ ማለት እንደዚህ በዋናነት ሼር የምታደርጓቸው ሐሳቦች ይኖራሉ። ለምሳሌ በኢንትራንስ ኤግዛም ውስጥ በተደጋጋሚ የሚወጡ ጥያቄዎች አሉ አይደል? ለምሳሌ እንደነዛ አይነት ቶፒኮች ይሄ አይነት ቶፒክ በተደጋጋሚ ይወጣልና እዚህ ላይ ትኩረት ማድረግ አለብንና ብቻ ይታወቃቸዋል። እናንተ በሁላችሁም አሁን ለምሳሌ ከ9 ጀምሮ እስከ 12 በደንብ እያጠና የመጣና 9ን እንትን ብሎ ምናምን ከ10 ጀምሮ በደንብ እያጠና የመጣ ተማሪ ምናምን እነዛ ሁላ በአንድ ላይ ሼር የሚያደርጉት ሐሳብ ይኖራቸዋል። አሁን ዳውን ሰውላችሁ ለምሳሌ እንትን በተደጋጋሚ በየአመቱ የሚወጡ ቶፒኮች ምናምን ሼር ሊያደርጉ ይችላሉና በቃ በአጠቃላይ የራሳችሁን ሜተድ ተከተሉ። የራሳችሁን ጠዋት የምታጠኑ ከሆነ ማታ የምታጠኑ ከሆነ ብቻ በቃ እንደራሳችሁ እሺ። ነገር ግን በደንብ ማወቅና ማየት ያለባችሁ በደንብ እያጠናው ነው ወይ የኔ ጥናት ኢፌክቲቭ ነው ወይ እና ዩቲዩብ ውስጥም እንደዚህ how to study ምናምን የሚሉ አንዳንድ ማለት የማይሆኑ አይነት ነገሮች ይኖር እኔ ሳይ ነበር በጣም ዩቲዩብ በጣም ነበር ሳይ ነበር እንደነዚህ አይነት ቪዲዮዎች how to study እና ኢፌክቲቭ በሆነ መንገድ እንዴት ልናጠና እንችላለን ምናምን ብለው ነገር ግን ከገባችሁ በኋላ እናንተ ለራሳችሁ ማለፍ ነው እንትን የሚያሳስባችሁ እናንተ ማለፍ ነው የምትፈልጉት እነሱ ደግሞ የሚያወሩት ሌላ ነገር ነው ጀስት ብቻ የማይጣጣም ነገር ገጥሟችሁ ሊሆን ይችላል መቼስ እያያችሁ ከሆነ እንደዚህ አድርጉ እንደዚህ እኔ ያወራሉት እዚህ እኔ እንዴት ነው በስተክል ማጠናው እነሱ ያወራሉ ያሉት እዛ እና እንዴት ነው ያላችሁ ከሆነ በጣም ጥቂቶች ናቸው። አንዳንድ የተወሰኑ ቪዲዮዎችን ብታገኙ ነው በትክክል እንዴት ማጥናት እንችላለን የሚሉትና ብቻ ጊዜያችሁን ግን በተቻላችሁ አቅም በዛ ነገር ላይ ባታጠፉ ባይ ነኝ እኔ የራሳችሁን ስተዲ ሜተድ ምክንያቱም በራሳችሁ ላይ ታዩታላችሁ። ለምሳሌ የሆነ ያክል ለምሳሌ ለአንድ ወር የተጠቀማችሁት የጥናት ሜተዳችሁን ጥያቄ ትሰሩና ራሳችሁን ትፈትሹታላችሁ። ከዛ ጥያቄ ስትሰሩ ጥሩ ከሰራችሁ ይሄ ሜተድ አሪፍ ነው በዚሁ ልቀጥል። ጥያቄ ስትሰሩ ግን ምንም እንዳላነበባችሁ የሚሆኑባችሁ ከሆነ ይሄ ጥናት ሜተድ ትንሽ ወደ ኋላ አስቀርቶኛል ሌላ አይነት ሐሳብ ብላችሁ የጥናት ሜተዳችሁን ደግሞ እንዴት ነው የእናንተ አሪፍ ካልሆነላችሁና ከሌላ ተማሪ ጋር ሼር ማድረግ የምትፈልጉ ከሆነ በእናንተው ደረጃ ካለ ተማሪ ጋር ሼር አድርጉ እሺ በተቻላችሁ አቅም። ሁለተኛ ሐሳብ ይሄ ነው። ሶስተኛው ሐሳቤ ደግሞ ምንድነው? አትፍሩ ማለት እናንተ ከራሳችሁ የሚጠበቀውን ነገር ብቻ አድርጉ። I don't care ከ9 እስከ 11ኛ ክፍል እያለመጣችሁ መታችኋል። በስተክል ሳትማሩ መታችኋል። ትኩረት ሳትሰጡ መታችኋል። አሁን ደግሞ 12ኛ ክፍል ደረሳችሁ እና 12ኛ ክፍል ደርሳችሁ በምንም አይነት ምክንያት ዩኒቨርሲቲ መግባት በጣም ፈለጋችሁ እና ባይዘው ዩኒቨርሲቲ መግባት በጣም ብዙ ተማሪ ይፈልጋል። ነገር ግን እናንተ ለየት የሚያደርጋችሁ ነገር ምንድነው? እየሰራችሁ ነው፣ እያጠናችሁ ነው፣ የተቻላችሁ ነገር ሁላ እያደረጋችሁ ነው እና እንደዚህ ያደረጋችሁ ደግሞ እግዚአብሔርም ዝም ብሎ አይተዋችሁም። እሺ አትፍሩ፣ ብቻ እንጂ አትፍራ። እሺ እመኚ ብቻ እንጂ አትፍሪ። ትኩረት ማድረግ አለብን ብዬ የማስበው ነገር እኔ እየሰራው ነው የምርም እንዴት ነው የማደርግበት የመጨረሻው አቅሜ ይሄ ነው፣ የማጠናበት የመጨረሻው አቅሜ ይሄ ነው፣ መክፈል የምችለው ዋጋ የመጨረሻው ይሄ ነው እና እስከመጨረሻው እኔ እስከምችለው ድረስ አጥንቻለሁ፣ እኔ እስከምችለው ድረስ ሰርቻለሁ፣ እኔ እስከምችለው ድረስ የተለያዩ ሜቶዶችን ፈልጌያለሁ። ወይኔ ጉዴ በጣም ዝንጀሮ እያስቸገረ ነው። እና ወደ ሀሳቤ ስመለስ የምችለውን ያክል ሰርቻለሁ ወይ ብላችሁ ራሳችሁን ጠይቁ። ከዛ በኋላ በእግዚአብሔር ላይ ጣሉት። እሺ አትፍሩ። እንዴት ነው አሁን እያጠናችሁ ካለው ጊዜ ጀምሮ እስከምትፈተኑበት ጊዜ ድረስ ምንም አይነት ፍርሃት እንዳይኖርባችሁ። ምክንያቱም ያጠናችሁትንም ያጠፋባችኋል።
ወይኔ ይሄን ነገር አላጠናሁትም እንዴ ይሄን ነገር ደጋግሜ ያልሰራሁትም እንዴ ምናምን እንድትሉ ነው የሚያደርጋችሁና በጭራሽ አትፍሩ። ብቻ ኖርማል ነው፣ ሁሉም ነገር ኖርማል ነው። ይሄን ያክል የሚያስፈራ ነገር የለውም። ሶ አትፍሩ። እናንተ የተቻላችሁን ነገር አድርጉ። ከዛ ባለፈ ደግሞ ለእግዚአብሔር ስጡት። እሺ በመጨረሻ ልነግራችሁ የምፈልገው ነገር የተወሰነ የመጨረሻውን ምክር ቢጤ ሼር ላድርጋችሁ። ጊዜያችሁን ከሚያጠኑ ተማሪዎች ጋር አሳልፉ፣ ከሚያነቡ ተማሪዎች ጋር አሳልፉ እና በጌታስ በጣም እየበጠበጡ ነው ግቢውን። በእውነት ጅማን ብትመጡ ካላችሁ ይሄም አለሽ ጅማ ስትመጡ እና ጊዜያችሁን ከሚያጠኑ ተማሪዎች ጋር ለማሳለፍ ሞክሩ። ምክንያቱም ከነሱ ጋር በማሳለፋችሁ ብቻ የምሬኑም ብላችሁ ሳይታወቃችሁ አምሯችሁ እንደ ኖርማል ነው የሚወስደው። ገባችሁ አይደል? ማለፍን እንደ ኖርማል፣ ረጅም ሰዓት ወስዶ ማንበብን እንደ ኖርማል ሰው ሳይታወቃችሁ ኖርማል ነው የሚሆንላችሁ። ስለዚህ በተቻላችሁ አቅም እነሱ ባይፈልጉ እንኳን የምር እንደዚህ በደም ያንቡ ተማሪዎች ባይፈልጉ እንኳን ጀስም ብላችሁ እንኳን ከማጥናት ውጭ ራሱ ከነሱ ጋር ጊዜ ማሳለፍ ዋጋ አለው። እሺ ጀስት ሻይ ቡና የምትሉ ከሆነ ራሱ ከሚያጠኑ ተማሪዎች ጋር እና እንደሚያልፉ እርግጠኛ ሆነው ከሚያስቡ ተማሪዎች ጋር ጊዜ ስታሳልፉ በቃ አእምሯችሁ ኖርማል ነው። ሰው ኢንትራንስ ማለፍ ኖርማል ነው ብሎ ይደፍርላችኋል። ሰው ስትደፋፈሩ ደግሞ የምታነቡትም ነገር አይጠፋችሁም። ኮንፊውዝድ የሚያደርጋችሁ ነገር አይኖርም ምናምን ነገር። የምመክራችሁ ምክር ይህ ነው እና እነዚህ ነገሮች ፕሊዝ በደንብ አሰላስላችሁ። የመጀመሪያው ነገር ማንንም አትስሙ። የተለያዩ የሚያስፈሩ አይነት መረጃዎች ሊወጡ ይችላሉ። ዩቲዩብ ላይ እንዴት ነው ተሽሞኑ ነው የሚቀርቡ አይነት ሀሳቦች ሊኖሩ ይችላል። ነገር ግን እነዛን ሁላ አትስሟቸው። እናንተ ብቻ ጥናታችሁ ላይ ብቻ ትኩረት አድርጉ። ማንንም አትስሙ፣ ተማሪዎችንም አትስሙ። አሁን አዳዲስ ወጣ ብለው ምናምን እንትን የሚሉ ዩቲዩበሮችንም አትስሙ። ያክል እናንተን አላለቪው ብለው ለማስደንገጥ ምናምን የመጡ ዩቲዩበሮችንም አትስሙ። በቃ ማንንም አትስሙ። ራሳችሁን ብቻ ስሙ እና ጥናታችሁ ላይ ብቻ ትኩረት አድርጉ። ሁለተኛው ያልኳችሁ ነገር ምንድነው? የራሳችሁን ስተዲ ሜትድ ተከተሉ። ማለት የሌሎችን እየቀላቀላችሁ ጊዜያችሁን አታባክኑ እና ራሳችሁንም ኮንፊውዥን ውስጥ አትክተቱ። የራሳችሁን ስተዲ ሜትድ ተጠቀሙ። ሶስተኛው ነገር ደግሞ አትፍሩ። ሰው እነዚህን ሶስቱ ነገሮች በደንብ አሰላስላቸው፣ በደንብ አስቧቸውና በቃ ሌላ እኮ ምንም የተደበቀ ነገር የለውም እና በጣም ሲምፕል የሆነ ነገር ነው። ማለት ይሄን ያክል ኢዚ ነው ምናምን ባላችሁም ሲምፕል ነው። ማጥናት መፈተንና ማለፍ ነው። ራይት ሶ ይሄን ያክል ከባድ አይደለም። ራሳችሁን ይሄን ያክል አታጨናንቁት። ስትጨናነቁ ያጠናችሁትም ሁላ ነው የሚበተኑ ከአእምሯችሁ ውስጥ። ጥናት እንዴት ነው ጭንቀት ከአእምሯችሁ ውስጥ ያሉትን በመከራ ያጠናችሁትን ጥናቱን ላይ ለቅሞ ስለሚወስድባችሁ አትፍሩ፣ አትጨነቁ እና ደግሞ እንዴት እንደምታጠኑ በደንብ ትኩረት አድርጉ። እሺ የሚያልፉ ጥቂት ተማሪዎችን ከማያልፉ ብዙ ተማሪዎች የሚለያቸው አሁን አንዳንድ ተማሪዎች ሳያጠኑ ቀርተው አይደለም የሚወድቁት፣ አጥንተውም ሊወድቁ ይችላሉ። ይሄን ስላችሁ ግን እኔም እንኳን አጥንቼ ልወድቅ እችላለሁ እንድትሉ ሳይሆን የምታጠኑበት መንገድ በጣም ወሳኝ ስለሆነ ነው። እና እንዴት ነው ባዮሎጂና ፊዚክስ ምናምን በተመሳሳይ ሜተድ አይጠናም። መቼሴን አልነግራችሁም እና ብቻ ስለምታጠኑበት ወይም በደንብ እወቁ። ሶሻል ተማሪ ከሆናችሁ እንደዛው ኢኮኖሚክስ እና ሌላ ሂስትሪ ነገር የራሳቸውን የሆነ የጥናት ሜተድ አላቸው እና ሰው እነዛን ነገሮችንም በደንብ ለማገናዘብ እና ለመጠቀም አፕላይ ለማድረግ ሞክሩ። የዛሬው ቪዲዮ ይሄን ይመስል ነበር። እስካሁን ከቆያችሁ በእርግጠኝነት ቪዲዮን ወዳችሁታል። ስለዚህ ላይክ ማድረግ እንዳይረሳ እና ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊ ሁኑ። በሌላ ቪዲዮ እስከምመለስ ደህና ሁኑልኝ።